ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የቴክኖሎጂ የተሰኘው ሳምንታዊ መሰናዷችን ነው በተሾመ መልቲ ሚዲያ ፕሮሞሽን ተዘጋጅቶ በአማራ ቴሌቪዥን ብቻ በቀጥታ ስርጭት ወደ እናንተ ይደርሳል። ባለፈው ሳምንት ዝግጅታችን 5ኛ ዓመታችን ምክንያት በማድረግ ኬክ ቆርሰን ስቱዲዮ ላይ አክብረናል። እናንተንም እንኳን አደረሳችሁ ፕሮግራማችን ስትከታተሉ የነበራችሁ ተመልካቾቻችን ብለን ነበርና እንግዲህ ዛሬ ደግሞ ቀጣይ ክፍላችን ይዘን ወደ እናንተ ቀርበናል። ዛሬ የምንወያይበት ርዕሰ ጉዳይ ስለ እርሻ ቴክኖሎጂ ነው የሚሆነው። ከባለፈው ሳምንት ቃል የገባነው ነገር አለ። በፕሮግራማችን መግቢያ ላይ አጫጭር የቴክኖሎጂ መረጃዎችን እናደርሳለን። ከመረጃዎችን ካደረስን በኋላ ደግሞ እንግዳ ይዣለሁ። እንግዳይ አቶ አበባው ዋሌ ይባላሉ። በእርሻ ቴክኖሎጂ ዙሪያ ላይ ነው ውይይት የምናደርገው። ከሳቸው ጋር የተለያዩ የቴክኖሎጂ መረጃዎችን ካደረስኳችሁ በኋላ ተመልሰን እንገናኛለን። አሁን ወደ ቴክኖሎጂ መረጃዎች ነው የማልፈው። ወደ 5 የሚሆኑ የቴክኖሎጂ መረጃዎችን ያስኩት። የመጀመሪያው የአክሲስ የሚባል ቴክኖሎጂ ነው። የአክሲስ የሚባል እንግዲህ ቴክኖሎጂ ቨርቹዋል ሪያሊቲን በመጠቀም የሚገለገልበት የቴክኖሎጂ አይነት ነው። ስክሪናችን ላይ እንደምትመለከቱት እንግዲህ አንድ ሰው መነጽር በማድረግ ቨርቹዋሊ ውድድር የሚያደርግበት ራሱ ጋር ትሬኒንግ የሚሰራበት የቴክኖሎጂ አይነት ነው። ከዚህ ቀደም እንግዲህ 2D ጌሞች ይሰሩ ነበረ። ያን ነገር እንግዲህ ከፍ በማድረግ ወደ 3D እና ከፍ ወደ ዓለም ቴክኖሎጂ በመጨመር ነው እንግዲህ እንደምታዩት ምንም ሰው አብሮት የለም ፊልሚያ ከሚያደርገው ሰው ጋር ማለት ነው። ማንኛውም ሰው ይሄን ቴክኖሎጂ በመጠቀም እንግዲህ ብሉቱዝ ቴክኖሎጂም ተጨማሪ ያለው በብሉቱዝ አማካኝነት ነው ኮኔክት አድርጎ ፋይት የሚያደርገው ማለት ነው። እንግዲህ ይህ ቴክኖሎጂ በቅርቡ የወጣ ቴክኖሎጂ ነው። $403 ዋጋ የተቆረጠለት የቴክኖሎጂ አይነት ነው ማለት ነው። ስለዚህ ይሄን ቴክኖሎጂ ዩቲዩብ ላይ ብታዩት እናንተም ቴክኖሎጂውን ካገኛችሁ የትም ቦታ ሳትሄዱ አይናችሁ ላይ መነጽሩን በማድረግ ፋይት ማድረግ ወይም ደግሞ ትሬኒንጎችን መስራት የሚቻልበት የቴክኖሎጂ አይነት ነው ማለት ነው። ቀጣይ ደግሞ ክሩዝ ሚረር የሚባል የቴክኖሎጂ አይነት ነው። የቴክኖሎጂ ደግሞ ጤናማ እንድንሆን የሚረዳን ቴክኖሎጂ ነው። እንግዲህ ምስሉ ላይ እንደምትመለከቱት ፊት ለፊት የሚቀመጥ ቴክኖሎጂ አለ። ብዙ ጊዜ ኮምፒውተር ላይና ስማርት ስልኮችን በምንጠቀምበት ጊዜ ወደ ጎን ተጣመን መቀመጥ ኦሪንቴሽናችን ወይም ደግሞ የአቀማመጥ ስታይላችንን በደንብ የማስቀመጥ ነገር ችግር ስላለ ይህ ቴክኖሎጂ ያን ነገር እንድናስተካክል የሚረዳን ቴክኖሎጂ ነው። በተጨማሪም የሚታሰራል ሰውነታችን ላይ ሰውነታችን ጥሩ አቋም እንዲኖረው ስፓይናል ኮርዳችን እንዳይጎዳ የሚያደርግ ቴክኖሎጂ ነው። ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ የሚባል ቴክኖሎጂም የተካተተበት ቴክኖሎጂ ነው። ይህ ቴክኖሎጂ በምንረሳበት ጊዜ እኛን ዲቴክት ያደርገንና ንቃ ተንቀሳቀስ የሚል ነገር መልእክት ይሰጣል ማለት ነው። እንግዲህ ይህ ቴክኖሎጂ የተቆረጠለት ዋጋ ደግሞ $69 የአሜሪካን ዶላር ነው ማለት ነው። ሶስተኛው ደግሞ ግላም ባንክ ይባላል። ሶስተኛው ቴክኖሎጂ ወደ እናንተ ማደርሰው ፎቶ በምንነሳበት ጊዜ የተለያዩ ቴክኖሎጂዎችን እንጠቀማለን፣ መብራት እንጠቀማለን ማለት ነው። ቀጣይ ወደዚህኛው ቴክኖሎጂ እንመጣለን። አሁን ስለ ሄድፎን ነው እያወራን የምንገኘው። እንግዲህ ሄድፎን ደግሞ ጆሮአችን ላይ የምናውቃቸው ሄድፎኖች ውስጥ ነው የሚገቡት። ይሄኛው ሄድፎን ግን ውስጥ ላይ አይገባም ማለት ነው። ውጭ ላይ ነው የሚቀመጠው። በቫይብሬሽን አማካኝነት ወደ ውስጥ ሳውንድ ይገባል። በምናነሳበት ጊዜ ደግሞ ምን ይሆናል ማለት ነው? ሳውንዱን ፖዝ ያደርገዋል። ሰራውንድ ቴክኖሎጂ ሰራውንድ ሳውንድ የሚባል ቴክኖሎጂ አለ። ስቴሪዮ ሞኖ እንደምንለው ሳውንድ ላይ ይሄ ደግሞ ሰራውንድ ሳውንድ የሚባል ነው የሚሰጠው። በጣም ቆንጆ የሆነ ድምጽ ነው ወደ ጆሮአችን የሚያመጣው። ጆሮአችን አይጎዳም። ቀጥታ የጆሮ ታምቡራችን ይጎዳል ይባላል። የሚጎዳበት ምክንያት ያልተፈለገ ሳውንድ ወደ ውስጥ በሚገባበት ጊዜ ጉዳት ሊያደርስ ስለሚችል ይሄ ቴክኖሎጂ እንግዲህ በአዲስ መልክ የተሰራ ነው። በጣም ቆንጆና ውብ ቴክኖሎጂ ነው። ሄድፎኑን በምናነሳበት ጊዜ ሙዚቃው ፖዝ ይሆናል፣ ይቋረጣል ማለት ነው። ተመልሰን በምናደርግበት ጊዜ ሙዚቃው ራሱ ረዚዩም ያደርጋል፣ ይቀጥላል ማለት ነው። ይህ ቴክኖሎጂ እንግዲህ በጣም ተወዳጅነትን ካተረፉ ቴክኖሎጂዎች ጋር ይመደባል ማለት ነው። በአራተኛነት የያዝነው ደግሞ ጁፒተር የሚባል ነው። ጁፒተር የሚባለው ቴክኖሎጂ ደግሞ ዳይሬክተራችን ምስሉን ያሳየን ይገኛል። እንግዲህ ተንሳፋፊ ካሜራ ነው። አየር ላይ የሚንሳፈፍ የካሜራ አይነት ነው። በሞተር ልንነዳ እንችላለን ወይም ደግሞ ከፍ ብለን የሆነ ቦታ ላይ ልንቀመጥ እንችላለን። በዛ መጠን አብሮ ሊንሳፈፍ የሚችልና 360 ዲግሪ እየተንቀሳቀሰ ሊቀርጽ የሚችል የቪዲዮ ካሜራ አይነት ነው። 4K የሚባለውን የቴክኖሎጂ የካሜራ ቴክኒክ ያካተተ ነው። በጣም ውብ ምስሎችን መቅረጽ እንችላለን። እንደዚህ አሁን እየተዝናኑ ባሉበት ሰዓት ላይ መሀል ላይ ሆኖ ይንሳፈፋል። ሞተር ሳይክል ላይ እንደምትመለከቱት ይንሳፈፋል። ያን ኢሜጅ በቀጥታ ካፕቸር ልናደርግበት የምንችልበት የቴክኖሎጂ አይነት ነው። ይሄ ግላም ባንክ ይባላል። የራሱ የሆነ እስከ 8000 ሚሊ አምፒር ካፓሲቲ ፓወር ካፓሲቲ ያለው ማለት ነው።
ሁለት ስልኮችን ደግሞ ቻርጅ ማድረግ የሚችል ቴክኖሎጂም አብሮ የተካተተለት ነው። ቀጣይ የምናየው የቴክኖሎጂ አይነት ደግሞ ምስላችን ላይ ያየን እናወራለን። ዳይሬክተራችን ምስሉን ያሳየንና ቀጣይ ቴክኖሎጂዎችንም እያየን እንቀጥላለን ማለት ነው። ካይቦፍሌክስም አለ። ይሄ ጌሚንግ ነው። ይሄኛው ደግሞ የኪቦርድ ላይ ጌሚንጎችን የምንጠቀምበት በጣም ለጌሚንግ የምትወዱ ሰዎች ይህን ቴክኖሎጂ ብታዩ ታይታኒክ የሚባል የቴክኖሎጂ አይነት ነው። የተለያዩ ኪቦርዶቹ በጣም ስማርት ናቸው። በዚህ አማካኝነት እንግዲህ የተለያዩ ጌሞችን መጫወት ጌሞችን መስራት የሚያስችል ቴክኖሎጂ ነው ማለት ነው። እንግዲህ ተመልካቾቻችን በዛሬው ፕሮግራማችን እነዚህን አጫጭር ቴክኖሎጂ መረጃዎችን ወደ እናንተ አድርሰናል። በሚቀጥለው ሳምንት ደግሞ በዓለማችን የሚወጡ ቴክኖሎጂዎችን ይዘን ወደ እናንተ እንመጣለን። እንደወደዳችሁት እምነታችን ከፍ ያለ ነው። ወደ ውይይታችን ልንመለስ ነው። ውይይታችን ደግሞ ከእናንተ ከተመልካቾቻችን ቀጥታም የሚያገናኘን ስለሆነ ስልክ ቁጥር እናስተዋውቃችኋለን። 058 226 4975 ላይ ስለ እርሻ ቴክኖሎጂ አቶ አበባው የኋሌ ሊያወሩ ስቱዲዮ ተገኝተዋል። አቶ አበባው ቴክኖሎጂ መረጃዎችን እያቀረብኩ በእርጋታ ስለተቀመጡ እጅግ አድርጌ አመሰግናለሁ። እንኳን ደህና መጡ ማለት እወዳለሁ። እንኳን ደህና ቆያችሁ። በጣም አመሰግናለሁ። መልካም። እንግዲህ ዛሬ ከእርስዎ ጋር ልንወያይ ስቱዲዮ ቀጥሮ ያዝንበት ምክንያት ስለ እርሻ ቴክኖሎጂ ልንወያይ ነውና እርስዎም የመጡት ኦሮሚያ ነበሩ። ከኦሮሚያ ወደ አማራ ክልል መጥተዋል። ከኦሮሚያ ሻሸመኔ እስከ ሁመራ ባናት ጉዞ አድርገዋልና እንግዲህ ሁመራ ባናት ላይ ትልቅ እርሻም እያረሱ ነው ያሉትና እስኪ ስለ እርሻ እናውራ። እርሻ ምንድን ነው? ያው ለሀገሬ ሰው ማርዳቴን ማውራት ቀላል ባይሆንም ግን ምንድን ነው የሚለውን ነገር እናንሳና ስለ ቴክኖሎጂዎች ደግሞ እናወራለን። መልካም። እሺ፣ አመሰግናለሁ። በቅድሚያ እርሻ ማለት ያው ለሀገር የሚጠቅሙ ነገሮችን ለሕዝብ ያው እድገታችን ከእርሻ ነው። ማንም ሰው በእርሻ ነው ያደገው። አባቱ ገበሬ፣ ቤተሰቡ ገበሬ ሆኖ ያደገውና እኛ ደግሞ ያው ያደግነው ተወልዳችን ወደዚህ ወደ ጎንደር አካባቢ ብናት ይሁን እንጂ ኦሮሚያን ያደግነው እዛም ያው ቤተሰብ በግብርና ነው የሚኖሩት። አዎ በነበረው በተፈጠረው ምክንያት ወደዚህ ተፈናቅለን ወደዚህ እርሻ ገብተናል። ክልሉ ያደረገልን ነገር የምታውቀው ነገር ነው። እርሻ ማለት በዚህ ዘመን ላይ ባለው ለችግር የሚሆን ስታለማው ለሀገር ዋልታ የሚሆን ምርቶች የምታመርትበት ህይወት ብቻ በአጠቃላይ መልኩ ህይወት የሚቀይር ነገር ነው። እርሻ ለማንም ሰው ቁሞ እንዲሄድ የሚያደርግ ነገር ነው። ካልታረሰ ካልተመረተ ውጤታማ ልትሆን የማችልበት ነው። የከተማ ሰው ነው ብትለው ከእርሻ ውጤት ነው። አዎ ማንኛውም የምንጠቀመው ነገር ከየእርሻ ውጤት ነው። እንግዲህ ሁሉም ነገር ብናነሳ ምግባችን እያንዳንዱ ከእርሻ የሚገኝ ከገበሬ የሚገኝ ነው። እንግዲህ ሀገራችን ኢትዮጵያ እንግዲህ ከቀደምት ጊዜ ጀምሮ በማረሻ እያረሰች ያለች ሀገር ነችና እሱ ደግሞ እንዲሻገር ይሄ ፕሮግራም እንግዲህ ቴክኖሎጂ ብዙ ጊዜ እናነሳለንና እናነጻጽረው እስኪ በማረሻ ማረስና በቴክኖሎጂ ማረስ። ቴክኖሎጂ ላይ በኋላ ሰፋ አድርገን የምናወራ ቢሆን መልካም። በገበሬ በእርሻ ስና አባቶቻችን ሲያርሱ ያው እናውቃለን። በድግር በቁፈር በቀንበር ነው። ያ ደግሞ ያው ለውጥ ሊያመጣ ይችላል ተብሎ አይታሰብም። በዘመናዊነት የሆነ ሲሆን ቴክኖሎጂ እየተራቀቀ በሄደ ቁጥር ትናንት የነበረው ትራክተር ዛሬ የለም፣ ነገ ደግሞ የሚቀጥለው ሌላ የተለየ ነገር ነው ያለው። ስለዚህ አሁን ቴክኖሎጂ ምንድነው በዱሮ የነበረ የምታረስ የነበረው ያው የምታውቀው ነው። ወደዚህ ወደኛ አካባቢም ሆነ በኦሮሚያ የምትሄድ ያው በበሬ ነው። በበሬ ታርሶ ደንበር ይገፋል ተብሎ አይታሰብም። ያው ግን ያው እነሱ በዛን ዘመን እኛ አሳድገውናል፣ እኛን እዚህ ደረጃ አድርሰውናል። በበሬ እያረሱ ነው። በቴክኖሎጂ ባለው በተላል አሁን ደግሞ ጥሩ ነው፣ እግዚአብሔር ይመስገን። አሁን የተሟላ ቴክኖሎጂ ባይኖርም ስክሪናችን ላይ እንግዲህ ከኢንተርኔት የተገኘ ምስል ቢሆንም እኛ ሀገር ላይ ባይኖርም የዘመነ እርሻን የሚያሳይ ነገር ነውና ከዛ ጋር እያያዝን ማንሳት እንችላለን። አዎ የዘመነው አሁን ቢያንስ እንኳን እንደዚህ የዘመነው ቢሆን እሰየው። በጣም ይደገፋል፣ ይፈለጋል። ለውጥ በሀገራችን ላይ ሊመጣ የሚችለው ነገር በእንዲህ አይነት ነገር ቢሆን ጉልበት አይፈልግም፣ የሰው ኃይል አይፈልግም። አሁን ያለው ነገር አሁን እኛ እየተጠቀምበት ያለው በጣም ደከሙ ማረሻዎች ነው የሚጠቀመው ከግዛኛው ከገበሬው ስለሚሻል ብቻ። አሁን ለአንተ ለማስታረቅ አሁን ተመርቷቸው ምርቶች ለምሳሌ ማሾ ምናምን አሁን እነዚህ ኤክስፖርት የሚደረጉ ናቸው። እነዚህ ለማድረግ በበሬና በደከም ማረሻዎች ታርሰው ለውጥ ይመጣል። እሱ ዘበት ነው። ግን መኖር ስላለብን መስራት ስላለብን ለሀገርም ሆነ ለወገን ለራስህ መስራት ስላለብህ በሱ ትጠቀማለህ።
ቴክኖሎጂ የሚባለው ነገር በጣም አሁን የዘመኑት ነገሮች እናምጣ። ሌላ ቀርቶ መስኖ ለመስራት አንተ አትብልም አትደክምም፣ ቴክኖሎጂው ነው ውሃ ማጠጣቱ ምናምናቱ። አሁን በሰው ጉልበት እየተጠቀምን ያለ ነው። እና የገበሬ ህይወት በተለይ እንደው አርሶ አደሩ ትንሽ በትዝቅ ያለው ሰው የተሻለ እንኳን አሉ በእጅ የሚገፉ ማረሻዎች አሉ፣ ዘመናዊ ነገር እነሱ እንኳን ለህዝቡ ቢደርስ የተሻለ ለውጥ እናመጣለን ብዬ አስባለሁ። አሁን እዚህ ባለው ሁኔታ ግብርናው ይዘምናል፣ እሱ ከባድ ነው። አሁን እንግዲህ እርስዎ በሁመራ ባናት ላይ እንግዲህ ትልቁን የእርሻ መሬት ይዘው እንግዲህ እያረሱ ነው የሚገኙትና ቀደም ብለን እንግዲህ ስቱዲዮ ከመግባታችን በፊት ሲያወሩኝ በምንድን ነው እዛ አካባቢ ላይ እየታረሰ የሚገኘው? አሁን እኛ ቅርብ አካባቢ ላይ ስናይ በበሬ ነው። አሁንም ድሮም አያቶቻችን አባቶቻችን አሁንም በሬ ሁለት ጥማድ በሬ፣ አንዳንድ ቦታ ደጋ ቦታ ላይ ደግሞ ፈረስም ተጠምዶ ሲታረስ እንመለከታለንና ያን ሰፊ መሬት በምንድን ነው የምታርሱት እናንተ? እኛ ያው እንትኖች ትራክተሮች ሞዴላቸው ደከም ያለ ይሁን እንጂ በማረሻ ነው የምናርሳቸው፣ በትራክተር ነው የምናርሰው። ዘመናዊ አይደለም። አሁን በተለይ አሁን ኦሮሚያ ያጋ ያለው ወደኛ አካባቢ እንኳን የተወሰነ እንኳን ፈሰስ ቢደረግና ኦኬ ኤክስፒሪየንስ ልምዱ ብቻ በኋላ እናነሳዋለን እሱ ያለውን ነገር እና የምናርሰው እኛ ትራክተሩ ደካማ ነው። ከኢኮኖሚካሊ ነዳጅ ራሱ ብትወስደው ብዙ ይወስዳል። ግን እያረስን ያለ ነው። አሁን ምንድነው በመከስከሻ አሁን ወደ ላቤት መከስከሻ ነው። እኛ ጋር ማረሻ ተብሎ ይጠራል። ማረሻ ግን ማረሻው እሱ አይደለም፣ መከስከሻው ነው ማረሻ የሆነው። ከአቅም ምንድነው ከአካባቢው ያለው እንትን ጉዳይና እኛ የምናርሰው 500 ምናምን ሄክታር ወስደናል። 500 ሄክታር በጣም ሰፊ ነው። ስለዚህ እሱን ወስደን በደከሙ እንዳልኩህ በእነሱ ነው እያረስን ያለ ነውና ያው እግዚአብሔር ይመስገን አሁን እንግዲህ እዛው ላይ ነው ያለ ነው። ኦኬ ስለ መሳሪያዎቹ እናንሳ። እንግዲህ የተለያዩ ቴክኖሎጂዎችን እንጠቀማለን። መከሽከሻው ማረሻ ይባላል እና ምንድናቸው? በትራክተር ነው የሚታረሰው ወይስ ሌላ መሳሪያ ይኖር ይሆን? አሁን ምስሉ ላይ ቀደም ስንመለከት እንደነበረው እንግዲህ የተለያዩ ቴክኖሎጂዎች አሉ። ለማረስም ውሃ ለማጠጣትም መድኃኒት ለመርጨትም እንደዚህ ነገሮች አሉና እስኪ ማረስ ላይ ምን አይነት ቴክኖሎጂዎች አሉ? ማረስ ላይ ቴክኖሎጂዎቹ አሁን ያሉት መጀመሪያ ታርሳል፣ ተከሰክሳለ። ከዛ በኋላ ቀጥለ ያው በራሱ ነው የምትሰራው። አንደኛ ዘመናዊነት የለውም ያልኩ የምትገምስበትም በራሱ ነው፣ የምትከሰክሰውም በራሱ ነው፣ የምትዘራውም በራሱ ነው። እዛ አካባቢ ያለው የተለመደም ሆኖ ይመስለኛል። እኛም ያው በቅርብ ጊዜ ገባን ስለሆነ የተለመደው ነው ይመስለኛል። በሱ ነው እና እንዳልኩ ትራክተሮቹ ችግር የለም። ትራክተር ምንድነው ሞዴላቸውም ይለያዩ። ሞዴላቸው ከፍ ያለ ቁጥር ጉልበታቸውም ከፍ ይላል፣ የእርሻው እንትንም የተሻለ ይሆናል። ከዛ ምስለቁ ያኛው መዝሪያ ራሱ ይቻላል። በመከስከሻው በማረሻ መዘራ የሚባል ነገር አለ አብሮት። አዎ አንዳንድ ጊዜ ምንድነው ያ ነገር በብዛት ባለመኖር በሰው የምታዘራው ወድቆ ሁላ ጎዳ ሁላ ይችላል። በሰው ቁጭ ብሎ ሲዘራ ማሽን ላይ ተቀምጦ ማሽኑ ላይ ከተራማን ማረሻው ላይ ተቀምጦ ነው የሚዘራው። ሁለት ሰው ታስቀምጣለህ። ለምሳሌ ሰሊጥ ሲሆን አንድ ሰው ታስቀምጣለህ። ማሾ ምናምን ጥሬ እህል ነገር ሲሆን ደግሞ ሁለት ሰው ታስቀምጠው። ያ ማሾ የሚለው ስም ቴክኖሎጂ ምንድን ነው? አሁን ሰሊጥን እናውቀዋለን። ሰሊጥ ማሾ ማለት ያው የቅባት እህል ጥራጥሬ ነው። ኤክስፖርት የሚደረግ ነው። በሀገራችንም ለብዙ ነገር ይፈለጋል። በዚህ ወቅትም ደግሞ እንደዚህ ዘይት ወረድ ባለበት ሰዓት በተወደደ አሁን ለምሳሌ እና እሱን በምትዘራበት ጊዜ ማሽላ ትዘራለህ፣ ማሾ ትዘራለህ፣ ሰሊጥ ትዘራለህ፣ ጥጥ ትዘራለህ፣ አኩሪ አተር ትዘራለህ። እዛ አካባቢ ያሉት በረሃ ስለሆነ ብዙ ነገር ያለው እነዚህ ነገር አሁን ብዙ ጊዜ አሁን በተጨማሪ አሁን የቆላ ስንዴ እኛ አሁን 100 ሄክታር ሰጥተውን እየሰራን ነው ማለት የዝሆኑ ሰጥተውን ግብርና ሰጥተውን አሁን ይዘርተናል። ያው ማጠጣት ላይ ትራክተርን ችሎ ምናምን ብዙ ነገር ተንዳግና አሁን መልካም። አሁን ከማረሱ ላይ ነው ያበርን ወደ ዘር ላይ መጠናልና ዘር ላይም ደግሞ ቴክኖሎጂ ያስፈልጋል። አንድ ዘር በሚሰራበት ጊዜ ብክነት ይኖራል። በተጨማሪ ደግሞ አንድ ቦታ ላይ ብዙ የዘር እህሎች ሊያርፉ ይችላሉና በሚያርግበት ጊዜ ችግር ሊፈጠርም ይችላልና ስለሱም ደግሞ የሚመለከቱን ሰዎች ይሄን ሊወዱ የሚችሉ ሰዎች ሊኖሩ ስለሚችሉ እዛ ላይም ቢያብራሩልኝ። እንዴት መስለህ አሁን መዘራው ካለ መጥኖ ነው የሚዘራው። በሰው ሲዘራ ግን ትክክል ነው። የሰው ልጅ ያዳላል። ሲበላም እንኳን ሲጎርስ እንኳን የሰው ልጅ እንደሚያዳላ ይታወቃል ለራሱ እና ሲዘራም በዘራ ከሆነ ግን መጥኖ ነው የሚዘራው። እና እኒ ቴክኖሎጂ ነው የሚያስፈልጉት እዛ አካባቢ። አሁን እዛ አካባቢ ብቻ አይደለም በኢትዮጵያ ውስጥ ያለው ቴክኖሎጂ ካልገባ በእንደዚህ አይነት ነገር ታርሶ ለውጥ ይመጣል። ከባድ ነው። ብዙ ነገር ነው ያለው። አሁን እንዳልኩ ከዘራው በኋላ ብዙ ቴክኖሎጂዎች አሉ። ማሽላ ከሆነ ትገምሳለህ፣ በዚህን ጊዜ ይቀንሳል። አሁን የሞላው እህል ስገምሰው፣ ከዛ ውጭ ደግሞ ሰራተኞች አሉ።
በቴክኖሎጂ ቢሆን ቴክኖሎጂ መሳሪያውን ራሱ ያደርገዋል አለ ኦኬ መሸልሸል ማንኛውም እህል። ይሄኛው ግን አይችልም። ከማሽን ላይ ውጭ ሌላውን እህል መሸልሸል አትችልም። ኦኬ ቴክኖሎጂ የለው። በሌላው ሀገር ላይ ወደ ብራዚል አካባቢ ስትሄድ አለው ሁሉ ነገር እስራኤል ስትሄድ አላቸው። መከስከሻ ሁሉ ማለት እንትን ብላላቸው እነሱ መግሞሻ አረም ራሱ አሁን በሰው ኃይል ነው የሚታረመው። የዛን ጊዜ አዎ ሶስት አይነት ነው 3 ጊዜ የምትሰረመው። አንዱ በምትር አላቸው በእሷ ነው የሚኮተኩቷት። ኦኬ እያንዳንዷ ትኮተኩታለች። የሞላውንም እዛው በዛ ነው በሰባ በጉልበት ነው የምታደርገው። ቴክኖሎጂ ቢኖር ኖሮ ቴክኖሎጂ መሆን የሚችል ነገር ነው። አሁን ግን ስትረጭ ራሱ አሁን እንዳልኩ ወደ ረጭ ስትገባ መርጫ አለ። መርጫው በትራክተር ነው መርጫው። ዘመናዊ ነገሩ በሄሊኮፕተርም ድረስ በነበረው ስርዓት ያደርጉ ነበር። እነሱ በእነሱ ሁሉ በእጃቸው ስለነበር በዛን ዘመን ላይ ያደርጉት ነበር። ቦታው እናንተ አሁን ደግሞ ከዚህ እነሱ ያደርጉት ነበር በትራክተር። አሁን ባሌ ብትሄድ አሁን ወደ ኦሮሚያ ብትሄድ አሁን በሄሊኮፕተር ነው የሚረጨው ሰፊ ቦታ ስለሆነ። አሁን ይሄ ጸራረም ይረጫል። ከመድኃኒት አሁን ጸራረም ብቻ አይደለም ትረጨው። ለምሳሌ ተባይ አለ። ኦኬ ተባይ ስትረጭ አሁን ለምሳሌ ማሾ 3 ጊዜ 2 ጊዜ ይረጫል። ኦኬ ቶሎ ሊይዘው ይችላል። መጀመሪያ እንደተዘራ አካባቢ ይረጫል። ከዛ ደግሞ አበባ ሲይዝ ይረጫል። ፍሬ ሊጠርፍ ሲል ደግሞ ይረጫል ማሾ። ከዛ ውጭ ግን እሱን እህል በጣም ከባድ ነው። ባረም ምናምን ካረጫ ይመስላል። ይሄን ለመርጨታም ብንጠቀመው እኛ ካደገ በኋላ አበባ ይዞ ራሱ የምንጠቀመው በትራክተር ዘመናዊነት ስለሌለው እየሰባበርከው ነው። አዎ በጎንም ደግሞ የተሰራው ደግሞ ይጎዳል። አንደኛ በትራክተር የሚሄድበትን አስበው ጎማውን ያ ጎማ የሄደበት ነው የምትረጨው። የደረሰን እህል ነው አበባ የያዘን ፍሬ ጠልፍ ያለን እህል ነው የምትረጨው። ቴክኖሎጂ ስለሌለ ነው፣ ሌላ ታሪክ አይደለም። እና በዚህ ምክንያት ነው ቴክኖሎጂ ከሌለው ዘመናዊነት እየመጣ ካልሄደ በስተቀር በዚህ ታርሶ አገር ትለውጣ ውሸት ነው። ጥሩ ነው መንግስት አሁን ምሳሌ ያመጣው እንዳንድ ደስ የሚል ነገር አለ። አሁን ትራክተር ማን በየቦታው መስኖ ላይ ጄኔሬተር እየሰጠ ዩኒቨርሲቲዎች በተለይ የጎንደር ዩኒቨርሲቲ አሁን ይሄ እዚህ ጋር የምንመለከተው እንግዲህ መጀመሪያ አካባቢ ላይ የሚደረግ መሳሪያው ራሱ ትራክተሩ ራሱ ሶናሊካ ይባላል። ከኋላ ያለው ማረሻ ይሄ አሁን ይሄ ባለ 4 ባለ 5 የሚባላል። አሁን እነዚህ የሚገለበጡም አሉ። መከስከሻም ናቸው ማረሻም ናቸው። ያርሱልሃል። ከዛ በሚቀጥለው ደግሞ ጎማው ይሄ ማረሻው ነው። ከዛ ደግሞ ይገለበጣል። እንደዚህ ጎማ አለው። ያ ይደረግና መከስከሻው ከስር ደግሞ ይሆናል። እኔ አሁን ቴክኖሎጂ በቃ አሁን ያለው በዚህ ዘመን ላይ ያለው አሁን ተብሎ የምታሰበው እኛ ሀገር ውስጥ ይሄ ነው። አዎ በበሬ ከማረስ ይሄ በጣም እጅግ ከፍ ይላል። ምክንያቱም በሬ ጠምደህ ሙሉ ቀን የምትውልበትን ትራክተሩ በሰዓት ውስጥ ሊጨርሰው ይችላል። እርሻ ላይ ነው እንግዲህ እያየን ያለ ነውና እንግዲህ አረሙን ከተረጨ አረሙን ለመርጨት እንግዲህ የተለያዩ ቴክኖሎጂዎችም እናንተ ቪዲዮ ላይም ተመልክቻለሁና በታንከር በምትመስል ነገር ላይ ነው እንግዲህ በትንሽ 600 ሊትር እንዴት ነው የምትሰራው እሷ ነገር? 600 ሊትር ማለት መድኃኒቱን ትቀማለህ፣ ውሃውን ትሞላለህ። ከዛ በኋላ መድኃኒቱን በቃ እንደ ታፈነን መድኃኒቱ በጣም ጎጂ ነው። ኬሚካል ግን በማሽን በተርባሶ ቢሆን ኖሮ ያ ነገር አይሆንም። አሁን ምንድነው ትጨምራለህ፣ ከዛ ትራክተር ጭነህ ነው። ከዛ በኋላ ሲያልቅ አሁንም እንደገና ውሃ ቀርተህ አምጥተህ ነው። ኦኬ እንደገና ተመልሶ ይላል። እንደገና ወደ ቦታው ወጥቶ እንደገና ያን ሄዶ የሚያመጣበት ነገር አሁን እንዳልኩህ ሄሊኮፕተር ቢሆን ኖሮ ሰፋቱ እኮ ከኦሮሚያ የሚያንስ ቦታ አይደለም፣ ይበልጣል። እርግጠኛው ነው። እኔ እዛም ያደኩበት ነው። እንደው አካባቢው ራሱ ያለው እርሶ ያሉት ብቻ ራሱ እኔ 500 እንግዲህ አስበው። ስለዚህ ይሄንን ነገር በዚህ አይረተ ነው አሁን ሄሊኮፕተሩ ላይ ስንመለከት እንግዲህ የማይመች ቦታ ሊኖር ይችላል። ስፔሻሊ አሁን በእናንተ አካባቢ ሁመራ አካባቢ ላይ ቦታው ለጥ ያለ ሜዳማ ነው። ተራራማ አካባቢ በሚያጋጥምበት ጊዜ ትራክተርም እንደ ልብ ላይ ገባ ይችላልና አደጋም ሊከሰት ይችላል ብዬ አስባለሁ። እሱ ላይም አደጋ እንዳይከሰት ምን መሰለህ ሄሊኮፕተሮች ሲሆኑ ያየነው በአካባቢዎች ያየነው ነገር ስላለ ከፍታ አድርገው ይዘረጫሉ። ምናልባት ዶዙን መጨመር ነው ወጣል ሊገል የሚችለው ነገር መጨመር ነው እንጂ አሁን ዛፍ ያለበት አካባቢ አይመቸውም ትራክተር ማነው ሄሊኮፕተር። ግን ምንድነው እንደኛ ይሄም ሆኖ ራሱ የተሻለ ሰፊ የሆነ ቢሆን መርጫው አሁን ዘመናዊነቱ ሰፊ ቢሆን በትራክተር ቢሆን ራሱ በጣም ይፈለጋል። ለምን ብትለኝ ብዙ እህል አይበክንም። ብዙ እህል የሚረገጠው በሰፋ አሁን እኛ 13 ሜትር ነች። ኦኬ ምትረጫዋ ትራክተሯ ምትረጫው ትራክተሯ መርጫዋ 13 ሜትር ነች። እሷ 13 ሜትር ወደ ሁለቱም ሳይድ ነው በአንድ በኩል በሁለቱም ባንድ ላይ ሲሆን 6 መሀከል ላይ ያለችው ናች። አንዷ ሜትር 6 12 ሜትር እንደማለት ነው። አዎ መሀል ያለች መኪና መሰለኝ ነው። ይሄንን በዚህ ነው እኛ የምንረጨው። ይሄ ማለት እንግዲህ አስበው ሲዞር ጎማው ብቻ ራሱ የሚያደርገውን ነገር ነው እየረጋገጠው ነው የሚሄደው። ይሄ ነው አሁን ቴክኖሎጂ ብለን እኛ ሁልጊዜ በየመድረኩ የምንናገረው
ቴክኖሎጂ ቀረብልን እንግዝ አይታገዝ ባንኮች ህብረት ሰጡ ይሄን ነገር ቢያደርጉ እንደ ግድ ሌላውን ነገር እንደምታረጋው እንደ ግድ አሁን ለምሳሌ መስኖ ዘንድሮስ እንደ ግድ በለው የሀገር ጉዳይ ስለሆነ መስኖ ማለት የተራበውን ወንድምህን ዋገርህን ለመጥቀም እኛ ኪሳራ ነው። እኛ አሁን ለግድ ስለሆነ ማልማት ስላለብን ለሀገር ያልሆነ ገንዘብ ምንም አይጠቅምም። ሊጠቅም የሚችለው ሀገር ሲሆን አሁን 100 ሄክታር ነው ያለመን ያለ ነው። ነዳጅ በጣም የሚበላ ነው። ርቀት ነው፣ ተራራ ወጥተህ ነው የሚወጣው። እንዲህ እያለማ በቴክኖሎጂ ሲሆን ግን መርጫው ራሱ የቻለ ነው። ምንም አሁን በሰራተኛ 100-200 ሰራተኛ አቁመ ነው። ያም ደግሞ የልብ አያደርስ። ያም ደግሞ በቃ ወይ ደግሞ ፀሐይ ነው፣ በረሃ ስለሆነ አገሩ መሬቱ ይበረበራል። እዚህ ጋር ተዛ ጋር ታገኘዋል ውሃ ይሄዳል። ግን በቴክኖሎጂ ቢሆን ግን የተሻለ ውጤታማ ለሀገርም ለራስም ወደ ችግሮች እንመጣለን በኋላ። እስኪ እንግዲህ ሰብሉ ደርሷል ብለን እናስብና ማጨጃ ማሽኖችንም ተመልክቻለሁ። አንዳንድ ውጭ ሀገር በተለይም ደግሞ አሁን ችግር ላይ ያለችው ራሻና ዩክሬን ስንመለከት በዓለማችን በዘይት አምራች ከሚባሉ ሀገራት ሁለቱ አንደኛና ሁለተኛ የሚባሉ ሀገሮች ናቸው። እነሱ አካባቢ ላይ ያለውን ቴክኖሎጂ ተመልክቻለሁ። እኛ ሀገር ላይ በሚታጨድበት ጊዜ ያለው ብክነት ቴክኖሎጂ አጠቃቀማችን ምን ይመስላል? ማጨጃ እኛ ሀገር እንደውም አለ ብለን አናስብ። ምናልባት ስንዴ እስካሁን የተለመደው ወደ ኦሮሚያ አካባቢ፣ አሁን በአማራ ክልልም ወደ ጎጃም አካባቢ ተለመዳል ትራክተር ኮምባይነር። ወደዛ ግን ወደ በረሃው ጋር ስትሄድ ግን በእጅ ነው በሰው የሚፈሰውን ነገር ተወው ያለህም ፈሶ ራሱ መታጭዱ ራሱ ሲቀመጥ ምስጥ አለው የተለያየ ብዙ ነገር አለው። በቃ ተካፍለህ ነው። ግን በቴክኖሎጂ እንዳልኩ አሁን ኮምፓይነር ብቻ አይደለም ለዛ ነገር መሆን የሚችለው። ለእያንዳንዱ አሁን በቀደም ምን ያየሁት አንድ እንትን ላይ እናለና ስንዴ ራሱ አሁን እያጨደ የሚያስቀምጥ እህል ማሾ ሰልጡን ራሱ እያጨደ የሚያስቀምጥ መሳሪያ አለ ካየሁት። እንደውም በአጋጣሚ ድርጅቱን አላየው እንትን ነው። ስለዚህ እንዲህ አይነት ነገር ቢሆን አቶ ስልክ አለን፣ ስልክ ተቀብለን እንመለሳለን። አላው ጤና ይስጥልን። ጤና ይስጥልኝ። እንተዋወቅ። ቴዎድሮስ እባላለሁ። ቴዎድሮስ ከየት ነው? ከአዲስ አበባ። ቴዎድሮስ ከአዲስ አበባ። አዎ። እሺ ጥያቄ እንቀበል። አቶ ቴዎድሮስ ከአዲስ አበባ። እሺ ያው የአካቻ ሜካናይዜሽን ባለሙያ ነኝ። እሺ። እና እዛ ላይ ደግሞ የተወሰነ አመት ሰርቻለሁ። ኦኬ። እና አሁን የተነሱ ችግሮች በተለይ የኦሮሚያንና የአማራን ክልል ላይ ያለውን የሜካናይዜሽን ላይ ያለውን እንትን አንዳንዴ ያነሱም በእንግዳው ሲናገሩ ሰምቻለሁና ብዙ አሁን ለምሳሌ ያው ኦሮሚያ ላይ የተወሰነ የተሻለ ከሌላው ክልል የተሻለ የሜካናይዜሽን አተራረስ አለ። ነገር ግን ለምሳሌ ወደ አማራ ስንሄድ በተለይ አንዱ ዋናው ቻሌንጅ ሜካናይዜሽንን ስራ ላይ እንዳናውል የሚያደርገን የቶፖግራፊ አቀማመጥ ነውና እሱ ደግሞ በተሻለ መልኩ ወደ ጎጃም አካባቢ ለሜካናይዜሽን የተመቸ ቦታ አለ። ይሄም ሆኖ ግን ስቲል አሁን አብዛኛው በገበሬው በትራክተር ነው ሳይሆን በበሬ የሚያርፍበት ነው እናያለን። ይሄ ደግሞ ኔጌቲቭ ኢፌክት እያመጣ ነው። ስለዚህ ከነዚህ ጋር ተያይዞ እኔ ያሉ ችግሮች ብዬ ባለሙያውም እንዲያነሱት የፈለኩት አንደኛ ከዚህ በፊት የነበረው ከባለፉት 27 አመታትና ከዛ በፊት የነበረ እንትን የምርጥ ዘር ጋር በተያያዘ ነው አግሪካልቸር ትኩረት ተሰጥቶ ሲሰራ የነበረ ምርጥ ዘር ኬሚካል እና ፖሊሲውም ከዛ አንፃር ነው የተሰራውና አንደኛ የሜካናይዜሽን በፖሊሲ ውስጥ ተካቶ ፖሊሲ ተሰርቶለት እየተሰራ አይደለም። በፖሊሲ ሲካተት በአገር ደረጃ በጀት ይበጀትለታል፣ ምሁራን እንዲሰለጥኑ ይደረጋልና ከዛ አንፃር ህብረተሰቡን ገበሬውን የማንቃት ስራ ይሰራበታል። ፖሊሲው ካላየው ግን ማንም ዞር ብሎ አየውምና አንደኛ በፖሊሲ የተካተተ ያለ ሜካናይዜሽን። በሁለተኛ ደረጃ ሜካናይዜሽን መዋቅር የለውም። አሁን ለምሳሌ ዲኤ የሚባል አለ፣ ዲቨሎፕመንታል አጀንቶች ከምርጥ ዘር ጋር በተያያዘ ገበሬው ማሳ ድረስ ሄደው ይረዳሉ፣ ገበሬውን ያነቁታል፣ ስለ እንዴት እንደሚሰራ ያደርጉታልና ከምርጥ ዘር ጋር የተያያዘ የተሻለ ምርት በፊት ሲመረት ነበር። አሁን ግን በዛ መቀጠል አንችልም ካለው የፖፑሌሽን አንፃር። ከዚህ አንፃር ስትራክቸር አገር አቀፍ ደረጃ ስታየው ምንም አይነት ስትራክቸር የለም። አሁን ለምሳሌ አዲስ አበባ ላይ ሚኒስትሪ ኦፍ አግሪካልቸር ሜካናይዜሽን ዳይሬክቶሬት የሚባል አለ። ከዛ ውጭ የሰፋ በየክልሉ በየወረዳው ምንም አይነት ኤክስፐርት አታገኝም። ሜካናይዜሽን ተብሎ የሚቀመጠው እንኳን ፕላንት ሳይንስ ያጠና ወይም ሌላ እንትን ያጠና ፊልድ ያጠና እንጂ ሜካናይዜሽን ማሽነሪ ላይ ያጠና ሰው አይደለም። ገበሬውን የሚረዳ የሰለጠነ የሰው ኃይል ሰልጥኖ አይቀመጥም። ኢቭን
በተለያዩ ቴክኒክና ሙያ የሚሰለጥኑ ብዙ ሰዎች አሉ። ለምሳሌ አላጌ ብተት ወደ 200 300 ሰዎች ሰልጥነዋል ከዚህ በፊት። እነሱ ስራ አጥተው ነው የተቀመጡት። ገበሬውን ሂደው ልክ እንደ ዲኤ ዲቨሎፕመንታል አጀንት መርዳት ሲችሉ የሚቀጥራቸው ሰዎች የሉ። ግን እኛ መካናይዜሽን ፈልጋለን፣ ገበሬው የሚያነቃ ፈልጋለን ምናምን እንላለን። ግን እዚህ ላይ እየተሰራለ። ስለዚህ የመዋቅር ችግር አለበት። ይህንን ክልሉ መስራት አለበት። ሰዎችን የሰለጠነ ሰው ኃይል አለ እንትን ላይ ኤቲቪቲ ላይ። ስለዚህ እነሱን ወስዶ መጠቀም ይችላል። ሌላው ከገንዘብ አንጻር ነው። አዎ ሜካናይዜሽን ኢንቨስትመንት ይፈልጋል። ይህንን ደግሞ ገበሬው አንዱ ችግር ስለሆነ ሜካናይዜሽን በሀገሪቱ ላይ ዲቨሎፕ እንዳይሆን የምናደርገው ገበሬው ደሃ ነው አፎርድ ማድረግ አይችልም የሚባለውን ነገር ስቲል በፖሊሲ ከተያዘ ገቨርንመንቱ ያለ ክልሉ በደንብ ትኩረት ሰጥቶ ከሰራው የተለያዩ ኦፖርቹኒቲዎች አሉ። ለምሳሌ ኤንጂኦዎች አሉ። አሁን እኔ ጂአይዚን ሰርቻ ቃለው ሚኒስትሪ ኦፍ አግሪካልቸር ሜካናይዜሽን ላይ ሰርቻ ቃለው። አሁን ለምሳሌ ጂአይዚ ሜካናይዜሽን ላይ ይሰራል። አንድ ለምሳሌ በምዕራብ ጎጃም ስራዎች ይሰራሉ። አሁን በቴሌቪዥን የምታሳዩትን ማረሻ ኢቭን እንደዚህ ያስተዋወቀ ያለበት እንትን አለ። ስቲል እየሰራ ነውና ከኤንጂኦዎች ጋር መስራት ይቻላል። ሌላው ፕራይቬት ሰርቪስ ፕሮቫይደርስ የሚባሉ አሉ። ኦሮሚያ ላይ ፕራይቬት ሆነው ማሽነሪውን ገዝተው በተወሰነ ብር ለምሳሌ ፕሪሃርቨስት እና ፖስት ሃርቨስት ላይ የማረስ የመከስከስ ስራውን በሄክታር እየተከፈላቸው የሚሰሩ ሰዎች አሉ። ማሽኑ አላቸው፣ ገበሬው ብር ይከፍላል፣ በተወሰነ ዋጋ ይሰራላቸዋል ስራቸውን። ስለዚህ ሜካናይዜሽን ይሰራሉ ማለት ነው። ሌላው ኮኦፕሬቲቭስ ናቸው። ኮኦፕሬቲቭስ የመግዛት አቅም አላቸው ማሽኑ። እነሱ ማሽኑን ከገዙ በኋላ ዩኒየን ውስጥ ያሉትን ገበሬዎች ገንዘብ እንዲከፍሉ በማድረግ በተወሰነ ዋጋ እንዲሰሩ ማድረግ ይችላል። ኢቭን በብድር ከሰብሉ ላይ በኋላ ሃርቨስት ሲደረግ በእህል ደረጃ ኢንተርምስ ኦፍ እህል ሊሆን ይችላል። ኢንተርምስ ኦፍ መኒ ከሸጡ በኋላ ክሬዲቱን መመለስ እንዲችሉ አድርጎ ብድር አድርጎ መመለስ ይችላል። በዚህ በኮኦፕሬቲቭ ማሽኖች ተገዝቶ መስራት ይቻላል ማለት ነው። ሌላውና መጨረሻ ፖይንቴ አዌርነስ ክሪኤሽን ነው። ገበሬው የያዘውን ነገር ትልቁ ችግር ምንድነው? ሰው የያዘውን ነገር መልቀቅ አይፈልግም። አዲስ ነገር መለማመድ ያቅተዋል ተሎ። ስለዚህ ከዚህ ላይ አዌርነስ ክሪኤት ማድረግ ጥሩ ነው። ገበሬውን ማንቃት ይጠበቅብናል። ይሄንን የማንቃት ስራ ለመስራት ደግሞ ኤፍቲሲ ፕሮግራሞች ለምሳሌኛ በግብርና ሜካናይዜሽን በሚኒስትሪ ኦፍ አግሪካልቸር ደረጃ በቅር ደረጃ ተይዟል። አሁን ምን ያክል ገና እየተሄደበት ነው። ኤፍቲሲ የሚባል አለ፣ ፋርመርስ ትሬኒንግ ሴንተር። ይሄንን ኤፍቲሲ በየክልሉ ከተቋቋመ በኋላ ማሽነሪዎች ተገዝተው መሬት ወስዶ በሜካናይዜሽን እንዴት እንደሚታዘዝ እርሻውን የዲሞንስትሬሽን ስራ በማሳየት ልክ እንደ ሰርቶ ማሳያ ገበሬው ፕራክቲካሊ አክሴፕት አድርጎት ሰርቪስ ፕሮቫይደሮች ጋር በመሄድ ኮኦፕሬቲቮች ጋር አብሮ በመስራት ኤንጂኦዎች ጋር አብሮ በመስራት መሬቱን እና ደግሞ ይሄ ኩታ ገጠም የሚባለው በተለይ ታንክ ቱ ዘ ገቨርንመንት ነው እዛ ላይ እየሰራበት ያለ ነው። በተለይ ኦሮሚያ ክልል ላይ ኩታ ገጠም አድርጎ አንድ ሰብል እንዲሰሩ በየሲዝኑ አድርጎ ይህንን ሲስተም ደፍረው እንዲገቡበት ማድረግ ይቻላል። ኤፍቲሲዎችን ፋርመርስ ትሬኒንግ ሴንተር ወይም ደግሞ የገበሬዎች ማሰልጠኛ ሴንተር በመፍጠር ለሜካናይዜሽንና ይህንን ከሰራን የማይለወጥ ነገር የለምና ትኩረት ሰጥቶ ገቨርንመንቱ መጨረሻ ላይ የሚለው ፖሊሲ ውስጥ አካቶ የሰለጠኑ የሰራሎችን እንዲቀጠሩ አድርጎ ስትራክቸር ተሰርቶለት ፍሮም ፌደራል ከፌደራል ጀምሮ እስከ ክልል ቢሰራበት ቡም እኔ እንጃ እኔ ጥሩ እንትን ይመጣል ካለው መካሚክ ምድራዊ አንጻር ካፈሩ አንጻር እዛ ጎጃም አካባቢ ያለው ሌሎችም አካባቢ በዚህ ቢሰራ ጥሩ ነው ብዬ አስተያየት ለመስጠት ነው። አመሰግናለሁ። በጣም ቆንጆ 5 ነጥቦችን ያነሱልን እጅግ አድርገን እናመሰግናለን። ለሌላ ፕሮግራም ግብአትም ይሆናልና ስልኮን በውስጥ መስመር ቢያስቀምጡልን። እሺ አመሰግናለሁ። እሺ ስለደወሉ እጅግ አድርገን እናመሰግናለን። በጣም ቆንጆ ቅድም የጀመርነውን ሐሳብ እንቋጭና ወደዚህም ሐሳብ እንመጣለን። ስለ ማጨድ ላይ ነው እያወራን የነበረውና ማጨድ እንዳልኩ በሰው እንዳልኩ ቴክኖሎጂ አሁን ቅድም ወንድማችን ብዙ ነገር አስተምሮናል። ኦሮሚያ ላይ እንዳልኩ አሁን ማጨድ ላይ በተአምር አሁን በሰው የምታጨድ ስንዴ የለም። ለምሳሌ ኮምፓይነር አሁንም ይሄ በዚህ በረሃ ያለው እዚህ ወደ ሰሜን አካባቢ ያለው ሰፊ እርሻዎች አሉ። አንዳንድ እንደውም ችግር ያለው ማን ጋር ነው ብዬ አስባለሁ መሰለህ? መንግስት ቤት ነው። ባንኮች እንደገና እንዳልኩ ግብርና ባለሙያዎች ሌላ ቀርቶ እኮ አመት ሙሉ ስንቀመጥ እኮ መታየው
አይሆንም እኮ በተለምዶ እኛ በልምድ ነው ያረስነው። በተለምዶ በሀገራችን ባለው እንትን የሙያ ድጋፍ እንኳን የለም። ይሄ መቼም እርግጠኛ ሆኜ ነው አሁን ነው መስኖ ላይ ስንገባ ነው የተረባረቡበት። እሱም መንግስት እጅ ስለገባበት ታስቦ ግን ደሞዝ በላበታለሁ ህይወቴ ነው መመራው ነገር ነው ግዴታ ደግሞ ለሀገራችን የሚያስፈልጋል ግዴታዬ ነው ብሎ እንኳን መጥቶ የሚጎበኛ የለም። ስለዚህ በእጅ ነው እየታጨደ ያለው የሚፈሰው ነገር ያለው ከታጨደ በኋላ ደግሞ መሬት ተቀምጦ ነው። ቴክኖሎጂ ያለው ነገር አለ የሚባክን አለ ምስጥ በለዋል ብዙ ነገር ያደርገዋልና የእርሻው ያጨዳውና እንትን ጉዳይ በጣም አሳሳቢና ወደፊት ሊታሰብበት የሚገባ ነው ብዬ አስባለሁ። መልካም እንግዲህ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያለውን የእርሻውን ሁኔታ አይተናል። እንግዲህ ይህን ሰፊ እርሻ በምታርሱበት ጊዜ ቴክኖሎጂዎችን መጠቀም ይኖራልና ያለው ድጋፍ በተለይም ደግሞ አሁን ወንድማችን ቴዎድሮስ ከአዲስ አበባ ያነሳልን ቆንጆ ነገሮች አሉ። ከግብርና ሜካናይዜሽን ጋር በተያያዘ ስልጠናዎችን ማዘጋጀት ምርጥ ዘር ላይ ሰራ ነበር። የፖሊሲ ጉዳዮችን ማንስቷል። እውነት ነው። አንድ ነገር ለመለወጥ አንድ ሀገር ለመለወጥ የሚያስፈልጋት ፖሊሲ ነው። ፖሊሲው በዚህ መልኩ ሂድልኝ ብሎ የሚያዝ ከሆነ በዛ መልኩ ነው ልንፈስም እንችላለን። አሁን ትምህርት ፖሊሲ ላይ ያየነው ነገር አለ። እስከ 12ኛ ክፍል እስከ 10ኛ ክፍል የሚባል ነገር ነበርና ዘንድሮ ፖሊሲ ለውጥ አይተናል። ትምህርት ፖሊሲ ላይ ውጤቱ ላይ ብዙ አጨቃጫቂ ነገሮችን ቢነሱ ማለት ነው። ግብርናው ላይም ደግሞ የፖሊሲ ጉዳይ ይነሳልና ድጋፍም አንዱ ጉዳይ ስለሆነ እናንተ ጋር የገጠሙ ችግሮችንም እዚህ ጋር ቢያነሱ። እኛ ጋር የገጠሙ ችግሮች ምን መሰለህ? እኔ አሁን አንዳንድ ጊዜ ኦሮሚያን በደንብ ስለማውቀው እንዴት አድርገው ትራክተር አንስቷቸው እንኳን በደንብ ጠንቅቄ አውቃለሁ። ለ7 ሰው ለ8 ሰው ልክ እንደ ዩኒየን እየተቋቋሙ በየገበሬው በር ላይ አሁን ትራክተር ቆሟል። አማራ ጋር ብትሄድ ግን የዛሬ 20 ዓመት ወያኔ ከመኖር በፊት ያሉ በቃ በዛ ገና ሲጀምሩ የሚጀምሩ ትራክተሮች ናቸው ያሉት። የክልሉ ችግርም ነው። ቢያንስ ከዛ እንኳን ተምሮ ሊያደርግ ይገባዋል። እዛ ጋር ግን በየበሩ አሁን ለ10 ሰው 7 ሰው 8 ሰው ተፈጥሮላቸው በየበሩ ላይ ትራክተር አለ። ወደ ዘመናዊነት እየመጡ ነው። ያው ስላደኩበት ነው ዛው ኦሮሚያ የምነግርህ። እዚህ ጋር ግን ያለው ነገር ግን በቃ ምንም ይሄን የምትለው ነገር አለ። አሁን የማን ነው? የክልሉ ችግር ነው። ክልል ብቻ አይደለም በፊት የነበረው ስርዓት ነው። ምንም ይሄ በቃ ምን ባል ነገር ለነሱ ብለው ያዘጋጁ ብቻ ነበር የነበረው። ሌላ ቀርቶ እኮ ማሽላ እኮ ወደ ሰሜን እኮ አይመጣም ነበር። ሌላ ቀርቶ አንተ ዶቶ ምናውራው ከተባለ የለም እኮ አሁን ነው እኮ ሰው ጠግቦ ሊበላ የሚችልበት ደረጃ የመጣ ያለው። ለነሱ ተብሎ የተዘጋጀ ነበር ስለነበር እርሻውም ትራክተሩም ዘመናዊነቱም እዛ እነሱ ጋር የነበረው ይለያል። በተለይ ወደ ጎንደር ጋር ስትመጣ በቃ በደከመ ነው። እነሱ ጋር ግን የነበረው በጣም ልዩ የሆነ ነበረ። ቴክኖሎጂም ነበራቸው። ሌላ ቀርቶ ውሃ ማጠጫው ራሱ ይሄ ዘመናዊነት በእያንዳንዱ ሳይት መስመር ዘርግተዋል። በአጋጣሚ ሆኖ ተሰባብሮ አሁን ያው በነበረው ተጎዳድቶ ምንም ጥቅም ውጭ የሆነበት ጊዜ ነው ያለውና አሁን የኦሮሚያውን እዚህ ጋር ካመጣን ለውጥ በጣም ይኖራል እርግጠኛ ነኝ። ቢያንስ የተወሰነ ነገር። ሁለተኛ ልማት ባንክ በነበረበት ስርዓት በነሱ ቀኝ እጅ ተይዞ የነበረ ነው። አሁን ነው ወደ መንቀሳቀስ ጀመሩት። ለህዝቡ አስተምረው ያው ከተማርክ በኋላ ነው እንደ 5 ቀን ነው 6 ቀን ያስተምራል። ከዛ በኋላ ወደ እርሻ ሜካናይዜሽን ለሚፈጥሩ ስልጣን ተፈጥሮ እኔም በአጋጣሚ ጠይቄ ነበረ። መሰልጠን አለበት ተብዬ ተከለከልኩ። ግን እርሻው ካለፈ በኋላ በሰልጠን ትርጉም የለውም። ለሚቀጥለው ዓመት ገና ሌላ ዓመት ፈልገ ነው። እንግዲህ ይሄ ፕሮግራም ለሌሎችም ለእርሶ ብቻም ሳይሆን ለሌሎችም እንዲሆን አሁን በተለይም ቅድም ቴዎድሮስ ያነሳው ኮኦፕሬቲቮች አሉ፣ ዩኒየኖች አሉ። በዩኒየን እቃ መግዛት ቢቻል እናንተ አካባቢ ላይ እንግዲህ ብዙ አራሾች ትኖራላችሁ፣ ብዙ ቴክኖሎጂ ተጠቃሚዎች አላችሁና በአንድ ላይ ሰብሰብ ብላችሁ እቃ መግዛት የምትችሉበትን መንገድ ቢኖር የሚል ጥያቄ ለማንሳት ወድጄ ነው። ስልክ አለን፣ ስልክ ተቀብለን እንመለሳለን። ሄሎ ጤና ይስጥልን። ጤና ይስጥልኝ። እንተዋወቅ። ጸጋዬ እባላለሁ። ጸጋዬ ከየት ነው? ከአዲስ አበባ ነው። ከአዲስ አበባ ጥሩ ነው። ዛሬ አዲስ አበባ ደዋዮቻችን። እሺ ሀሳብ እንቀበል። ኦኬ በሙያው ለ5 ዓመት ያህል ቆይቼበታለሁ እና በአጋጣሚ ትንሽ ግን ስልኩ እንትን በደንብ አይደለም። ኦኬ እሺ በሙያው አስተማሪም ነበርኩና ከዛ ውጭ ደግሞ ድርጅት ውስጥ ሰራ ስለነበር አንዳንድ አጋጣሚዎችና በክልሉ ውስጥ ስላለው እንቅስቃሴ የተወሰኑ ሀሳቦች መስጠት ፈልጌ ነው። በርግጥ እሺ ብዙ ጊዜ ወደዚህ ለምሳሌ ኦሮሚያ ክልል ስንል በዩኒየኖች በዳይሬክተር ደረጃ ሁሉ አላቸው። የክልል የሜካናይዜሽን አገልግሎት ዳይሬክተር የሚባል ማለት ነው። እነሱ በስፋት ነው የሚሰሩበት እና ውጤታማ እየሆኑበትም ነው። ቅድም ሲነገር ሰምቼው ነበር። በእያንዳንዱ ቤት አካባቢ ትራክተር ታያለ። እኛ አካባቢ ብታይ ለምሳሌ ክልሉ ውስጥ ቢበዛ እንዲሁ ከ70 ከ80 የሚበልጡ አይመስለኝም። በአጠቃላይ ካለው ከክልሉ
የግብርና መሳሪያዎች አቅርቦት አንጻር ማለት ነው። ኢቭን መስሪያ ቤቶች ላይ ለምሳሌ እኔ እዚህ ድርጅት ውስጥ ሰራ በነበረበት ጊዜ ደውዬ አንዳንድ ነገሮችን ለማመቻቸት በኢንተርናሽናል ኦርጋናይዜሽን ላይ ያን ያህል እየሰሩ አይደለም እና በዚህ ዙሪያ የተጠናከረ ስራ መስራት እንዲችሉ ብዬ የተወሰኑ ነገሮችን ለማመቻቸት ሁሉ ክልሉ መስሪያ ቤቶች ጋር ስደውል ምንም በዚህ ዙሪያ የሚንቀሳቀስ አካል የለም፣ ትኩረት የሚሰጠው አካል የለም እና ባለው ሁሉ በጣም ዝቅተኛ ነው አፈጻጸማቸው። የተመደበልን ሰዓትም እየተጠናቀቀ ስለሆነ ቢሆን የምትለውን ሀሳብ አንሳልንና እንሰነባበት። አንደኛ በዚህ ዙሪያ ራሱን የቻለ በሜካናይዜሽን ዙሪያ ራሱን የቻለ አንድ የሆነ ኦርጋናይዝድ የሆነ ድርጅት በመንግስት በዛው በግብርና ቢሮ ውስጥ ራሱን የቻለ አካል ቢደራጅና ቢቋቋም። ሁለተኛ ምንድነው እነዚህ አግሪካልቸራል ማሽነሪዎችን አትሊስት ገበሬው ቅድም ሲናገሩ ሰምቻቸው ነበር ለ10ም ለ20ም ቢሆን በቃ ቢያንስ የተወሰነ ማለማመጃ አነስተኛ የፈረስ ጉልበት ያላቸውን ትራክተሮች እንኳን ማሰራጨት የሚቻልበትን ሁኔታ ማመቻቸት ይቻላል። እሺ ይሰማል? አዎ ይሰማል። ጸጋዬ ያው እንግዲህ ሰዓታችንም እየተጠናቀቀ ስለሆነ ነው። አንድ የመጨረሻ በቃ በተቻለ አቅም እዛ የሚመደቡ አካላት ማለት እዚህ ግብርና ቢሮ ውስጥ የሚሰሩ አካላት ፕሮፌሽኑን በደንብ የሚያውቁት ሊሆኑ። ለምሳሌ ፕላንት ሳይንስ ተመርቆ የማሽነሪዎችን አጠቃላይ እንትን ምንም ሊረዳ አይችልም። ስለዚህ ያን ያህልም ደግሞ ውጤታማ አይሆንም። ስለዚህ እነዚህ ነገሮች ላይ ፎከስ ይደረግ። እሺ ጸጋዬ ያለን ሰዓት አጠር ስላለ ነው እንግዲህ እናሰናበት የተገደድኩት። ስለደወልኩኝ እጅግ አድርገን እናመሰግናለን። መልካም ጊዜ አቶ አበባው። ሰዓታችን እየተጠናቀቀ ስለሆነ እንግዲህ የመጨረሻ ሀሳብ በአለው ችግሮች ዙሪያ ላይ አንስተው እንድንሰነባበት ነው የምጠይቀው። መልካም እኔ መጨረሻ ሀሳብ ብለው ምንድነው መሰለህ ባንኮች ቢያንስ የክልሉ መንግስት ባንኮች በተለይ ልማት ባንክ በዚህ በእርሻ ሜካናይዜሽን እሱ ነው እና አቢሲኒያ ባንክ አሁን አዲስ ጀምሯል። መጨረሻው በእርግጠኛ ባላቅም አላቸው። ግን ልማት ባንክ ቢያንስ አሁን ሰው ላልማ ብለህ አገርን ላቅና ብለህ ስትመጣ ቢያንስ አልተማርም ተመራል ተብለህ ልትገደድ አይገባም። ነገ ልትማረው ስለምትችል ነገ ልታውቀው ስለምትችል ደግሞ በዚህ ላይ ደግሞ ወደዚህ ስትመጣ ለማልማት ስትመጣ ብዙ ቦታ ቆይተህ የመጣ በስራው ላይ የነበርክ ሰው ነህ እና እንዲህ አይነት ነገሮች ቢሻሻል መልካም ነው። ሁለተኛ ደግሞ ምንድነው የክልሉ ግብርና ብቻ ነው የመሬት ራሱ መሬት አሁን ያለው በተለይ በጣም የገጠር መሬት አስተዳደር በፊት የነበረው አሁን በእርግጥ አሁን የለም ያው ለውጥ አለ። ንስሩ ብሏል። አዎ ጥሩ ነው። አሁን ሙሉ ግን ምንድነው አጭር ቀኑ ያያሰብ ልክ እርሻ ሊደርስ ሲል ነው ጨረታ የሚያወጡ ቀደም ብሎ ያወጡ መዘጋጀት ያስፈልጋል ነው የሚሉት። እና ግብርናም ጥሩ እንደው አሁን የጀመረው በዚህ በመስኖ የጀመረው በጣም ቢበረታ ባለሙያዎችን በደንብ አድርጎ ያሰማራልና በሙያ የተደገፈ ቢሆን እንደው ቴክኖሎጂ እንኳን ቢጠፋ ቢያንስ በሙያ የተደገፈ ቢሆን ክትትል ቢኖር የተሻለ ነገር ይሆናል ብዬ አስባለሁ። ይሄን ነው። መልካም እንግዲህ ተመልካቾቻችን በዛሬው ዝግጅታችን የተለያዩ የቴክኖሎጂ መረጃዎችን ወደ እናንተ አደረስን። መረጃዎች እንደወደዳችኋቸው እምነታችን ነው። የሚቀጥለው ሳምንትም እንደዚሁ መራርጠን አሪፍ የሆኑ የቴክኖሎጂ መረጃዎችን ወደ እናንተ እናደርሳለን። በተጨማሪም ደግሞ እንግዲህ በዋና ርዕሰ ጉዳይ አድርገን ያደረስነው የእርሻ ቴክኖሎጂና ምን ይመስላል የሚለውን እንግዲህ ከአቶ አበባው የዋሌ ጋር እንግዲህ አቶ አበባው የዋሌ ሁመራ አካባቢ ባናት የሚባል ቦታ ላይ ነው እየሰሩ የሚገኙት። ከዛ ተነስተው ነው እንግዲህ ለፕሮግራማችን እንግዳ ለመሆን ወደ ባህር ዳር ስቱዲዮአችን የመጡት። ስለመጡ በድጋሚ እጅግ አድርጌ አመሰግናለሁ። ተመልካቾቻችንም እናንተም ፕሮግራማችን ስለተከታተላችሁ ዳይሬክተራችን ጎጃም እንዳለው ዳይሬክተር አድርጋልናለች። ተሾማ አበበ ፕሮግራሙን መራው። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ሰላም።